ወቸው ጉድ አለ አብርሽ ማለት ነው። አንተ የምር ፍቺው ማትፈልግ ከሆነ ሩታ ኮንፈርት የማይሰጣትን ነገር አንተ መራቅ አለብህ። በቃ ይሄ ለህይወታችን አያስፈልግም ብላ ካለች አንተ ያን ነገር ማቆም መቻል አለብክ ማለት ነው። ያን ነገር ማቆም ካልቻልክ መፍታት ነው። ለምን ነፃነቷን ትነፍጋታለህ ልጅቷን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያኖች እንዴት ናችሁ? ዛሬ እንግዲህ በአብርሽ ቤት የተለቀቀውን ቪዲዮ አይታችኋል። ኤርሜላ ከህይወታችሁ ወጥቻለሁ ብላ ሩታ የተናገረችው ንግግር አለ። ከህይወታቸው መጀመሪያ ነበር መውጣት ያለብሽ። እቺ ልጅ ውሳኔ ላይ ስትደርስ የፍቺ ወረቀት ምናምን ፍቺ ስትጠይቅ ምናምን ሳይሆን መጀመሪያ ያንሳት እሷ የተናገረች ሰዓት በምትላላጭ ሰዓት አንቺ ከነሱ ህይወት መውጣት ነበረብሽ። ማርክ ግን የሰው ልክ ነህ ማለት ነው። የምሬን ነው። ማርክ የሰው ልክ ነህ። በቃ ለሩታ ያለክ ፍቅር በጣም ደስ ይላል ማለት ነውና ሩታ መጨረሻም ላይ መጀመሪያም ላይ የተናገረቻቸው ነገር አለ። ኤርሚላ ደግሞ አታስመሲ፣ ከህይወታቸው ውጭ ወጣለው ብለሽ መምጣት ሳይሆን ውጪ በቃ እስከጭራሹ ሁለቱ ነገሩን ይፍቱ። አሁንም ድረስ ምክንያቷ መንስኤዋ አንቺ ነሽ። ከህይወታቸው አልወጣም ስላልሽ ማለት ነው። የባሉን ጊዜ እንደዛው ማለት ነው። እና ከህይወታቸው ለመውጣት ሞክሪ። አብርሽ ባለ ትዳር ነው፣ ትዳሩን ይምራበት። አንቺ የፍቹ ሰበብ ነሽ። አሁንም ቢሆን ማለት ነው ነገሩ እየበረደ እያለ ነው አንቺ የገባሹ። ከዛ በኋላ መላላት ጀመርሽ። ልጅቷ ደግሞ ተናገረችሽ፣ ልሰሚያት አልቻልሽም ማለት ነው። አብርሽ ደግሞ ለልጅቷ ኮንፈርት የማይሰጣትን ነገር አንተ ማድረግ የለብህም። በቃ ከሴቶች ራቅ ካለች ከሴቶች መራቅ አለብክ ማለት ነው። እሷም ወንዶች ጋር የምትጠጋ ከሆነ ራቂ ካልካት ትርቃለች። ግን ሩታ እየተጠጋች አይደለም ማለት ነው። አንተ በምታደርገው ልክ ነው እሷም እያሳየች የነበረው በዚህ በፊት ማለት ነው። ግን አሁን ላይ ከማንም እያየናት አይደለም። ነብሰ ጡር ናት ሚስትክ። አንተ ግን ትሪት ለማድረግ ሞክር ልጅቷን ማለት ነው። እና ፍቺያችሁን አንፈልግም ማለት ነው። እናንተ ወልዳችሁ ከብዳችሁ አርጅታችሁ ማየት ነው የምንፈልገው። እና ኤርሜላ ከህይወታቸው ውጪ አታስመስይ። እነዛ ጫታሞቹም ደግሞ ባይገቡ ማላችሁ ደስ ይለናል። እና ደግሞ ጥሩ አንተ እርጉዝ ስለሆነች ነው የፈታሃት ወይም ሩታ የተናገረችው ነገር አለ መጨረሻ ላይ ማለት ነው። እና እንደዛ አይነት ነገር አስበም ከሆነ በጣም ያናድዳል። ሩታንም ወደክ ወይም ደግሞ ከሚስት ጋር መለየት ሳትፈልግ ቀርተክ ወረቀቱን ከቀደትከውም ጥሩ ነገር ነው። ግን ኤርሜላ ከህይወታቸው ውጪ ፈጣሪ ይንቀልሽ ማለት ነው።